ቤት ቁጥሯን ለማየት ነጠለኝ ክፉ ዘመን ከመወዳት ባለቤት ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ የልብሱን ስታይል ነው እንዴት እንደሚያምር ልብሱ ያምራል። እሺ ጥሩ ነው እኮ ግን እኔ እኮ ያስጠላል አላልኩም። ያን ያህል መከፋፈቱ አስፈላጊ አይደለም። ምክንያቱም ተሸፋፈንሽም ለበሽም ቁንጅና ነው እና ከፈጣሪ ጋርም ጸብ ነው ኦቨር እኔ ምንም ልላል ባይሆን ቤተሰብን ሰላም በይልኝ፣ ሰላም በስርዓት በይልኝ። በቃ እቺ ልጅ ስርዓት አስይዙልኝ። ተው ምንድነው? ተው ምን የዱርዬ አለባበስ ለብሼ ነው የምመጣው። ዱርዬ ነው ፊቱ እሱ ይሻለኛል። የምሬን ነው ዱርዬ ይሻለኛል እንዴ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ግን ይሄ ልጅ በጣም አስቸግሮኛል። እኔ ልዝናና መጥቼ ቁምጣት ለብሽም እግሬን በቻርጀር በኬብል እግሬን እየጠበሰ አለብሽም ብሎ እየከለከለኝ ነው። እና ፍትህ ለኔ ፍትህ ላለባበሴ። በቃ ቤተሰቦች ነኝ አውልቂ፣ ጃኬቱን አውልቂ። እግዚአብሔርን ያለችውን ሰምታችኋል። አውልቂ፣ ይሄንን ጃኬት አውልቂ። ጀርባሽን በደንብ አሳያቸው። እሺ ምን ልበላት እቺ ልጅ? ይሁና ታዲያ። እሺ ከላይ መደረብ። እሺ ነኝ ጨንቆሻል ጃኬቱ? አዎ በጣም ጨንቆኛል። እኔ ፈርተሽ ነው ያሰርሽው? ቁጭ ነኝ። አንተንም ቤተሰብንም ፈርተሽ ነው ቁጭሽ እንጂ ቀሚሱ ስታይሉ እንደዚህ ነው። ፕሊስ አረፋ በይሽ። አንቺ ያን ይመችሻል እንደዚህ ነው? ይመቸኛል። ምን አለ እንዲህ ግልጥ እንዳልሽ ብርድ በጥፊ በገለጠሽ። ቁጭ ምንድነው? ለምን ተናገርከኝ ነው? አዎ እንዴት ነው የምታስቦች? እንዴት ነው የሚያደርግሽ? አንተ ራስህ እንዴት ነው የሚያደርግሽ? ረዘጂ በዚህ እድሜ ካለበስኩ ምን አለ ጋሽዬ ይሄን ቪዲዮ ባየክ እንዴ ይሰይፍሽ ነበረ። ምን ያስቅሻል? አረ ጋሽዬ ልጅነትሽን ኑሪው ብሎኛል። እንዲህ ነው የሚኖረው ልጅነት። እኔ ልጅነት ማቀው በእኛ ጊዜ ብዬ ስንጫወት ሴቶቹ ሱዚ ሲዘሉ ልጅነት። ከዚህ በኋላ ልጅ ነኝ እያልሽ ባልሆነ እና እኛ ወንዝ ሄደን ስንዋኝ እኔ ወጣት ነኝ። አሁን ወጣት ነኝ። ወጣትነቴን ልኑረው። ስማኝ የምሬን ነው። ምን አለ መሰለክ የሰው ልጅ ባለባበሱ አይደለም የሚለካው። ልክ ነሽ። ካፉ በሚወጣው ንግግር ነው። እሺ ልክ ነሽ። ምክንያቱም አፉ ላይ በሚያወጣቸው ንግግሮች አይምሮ ይለካል። ገባካ? የስንኪሎ የሰው ልጅ ነው አይምሮ አትቀልድ። እግዚአብሔር እኮ እሺ ልክ እኮ ነሽ። እሺ አሁን እኮ እኛ ወጣቶቹ ልንረዳሽ እንችላለን። ለምን ሰው አፍ ትገቢያለሽ ነው እኔ የምልሽ። አስፈላጊ አይደለም በቃ። ምክንያቱም እኛ አልለመድንም አይደል? የሁል ጊዜ አለባበሴ አይደለም ቤተሰቦች። ግን አንዳንዴ እንደዚህ አይነት መዝናኛ ቦታዎች ላይ እንደየቦታው የሚመጥን አለባበስ መልበስ መቻል አለብን። ያለዛ አሁን እኔ እዚህ የሆነ እንትን የሚያስጠላ ልብስ ለብሼ ብመጣ ስግጥና ነው። እስካሁን የሚያስጠላ ልብስ ነበር ስትለብሽ የነበረው። አንተ ሰው እኮ የዋና ልብስም ለብሰ እንደዚህ አይነት ልብስ አትልበሽ ሊልህ ይችላል። የዋና ልብስ ውጪ ለብሰሽ አትወጪም ማለት ነው። ቦታ አለው ዋና ቦታ ላይ ለብሼ የዋና ልብስ ለብሼ ግን እኔ በልብስ ለብሽ ስለተባልኩኝ ነው። ስማኛ ተጨቃጨቀኝ። አሁን ጃኬት ነው ደቀው። ኧረ አንቺ ሙደቂ እንዲ ከነራ